ለ10 ዓመትና ከዛ በላይ ቆይቷል ማለት ፕሮጀክቱ ወደ ስራ ሳይገባ ደሞዝ መክፈል የማይቻልበት ደረጃ ከ7000 ሄክታር ማሳ እኮ ተቃጥሏል። በአንድ ቀን ብቻ ወደ 238 ሚሊዮን ሀብት ነው የወደመው። እዚህ መቆየታችን አንድ ሰክሰስ ነው። 19604 ሄክታር በአገዳ ተሸፍኗል። ነጭ ስኳርና ኢታኖል ተመረተ። ፋብሪካው የራሱን ወሰን አስከብሮ የራሱን የልማት ስራ እየሰራ 3 ወር ባልሞላ ጊዜ ውስጥ 420,000 ኩንታል ስኳርና 4.5 ሚሊዮን ሊትር ኢታኖል ለማምረት ችለናል። ሰራተኛ የ2 ወር ደሞዝ ቦነስና 2 እርከን ያገኘበት ውሃ፣ መብራት፣ ሕክምና በነጻ እየሰጠ እግዚአብሔር የተመሰገነ ይሁን። ፍንጫ ስኳር ፋብሪካ ይኖርልን። ፋብሪካው ወደ ኋላ የማይቀለበስበት ደረጃ ላይ ደርሷል።